ኦፌኮ በኦሮሚያና አማራ ያሉ ግጭቶች በአስቸኳይ በዓለም አቀፍ ታዛቢዎች ቁጥጥር ስር እንዲቆሙና ሁሉን አቀፍ የፖለቲካ ውይይት እንዲደረግ ጥሪ ያቀረበም። የኦሮሞ ፌደራሊስት ኮንግረስ ኦፌኮ ማዕከላዊ ኮሚቴ በኦሮሚያና በአማራ ያሉ ግጭቶች በአስቸኳይ በዓለም አቀፍ ታዛቢዎች ቁጥጥር እንዲቆሙና ከሁሉም የታጠቁ የፖለቲካ ቡድኖች ጋር ሁሉን አቀፍ የፖለቲካ ውይይት እንዲደረግ ጥሪ ያቀረበም። ማዕከላዊ ኮሚቴው ሐምሌ 12 እና 13 2017 ዓ.ም በወቅታዊ ጉዳዮች ላይ ጥልቅ ውይይቶችን ካደረገ በኋላ በወጣው መግለጫ በታሪካዊ ዲሞክራሲያዊ መደላደል ተስፋ የጀመሩት ያለፉት 7 ዓመታት የባከነ ተስፋ ዜና መዋዕል ሆነው ተጠናቋል ብሏል። ዛሬ ኦሮሚያና መላው ኢትዮጵያ አንዱ ሌላውን የሚያባበስ አውዳሚ አዙሪት ውስጥ በወደቁ የፖለቲካ የጸጥታና የኢኮኖሚ የሰባዊ ቀውሶች ተወጥሯል ሲልም ገልጿል። የሀገሪቱ ሌሎች ቀውሶች ሁሉ የሚመነጩበት መሰረታዊ ቀውስ ፖለቲካዊ ነው ያለው ኦፌኮም የ2010 ተስፋ አምባገነናዊ መንግስት ለመገንባት በታቀደ ፕሮጀክት ተከርቷል በማለት አክሏል። ይህ የሆነው ከፖለቲካዊ ውይይት ይልቅ ወታደራዊ ኃይልን በተደጋጋሚ መምረጥ ሲሆን ይህም በሶስት ተያያዥ ጥቃቶች ሀገራችንን ማህበራዊ መዋቅር በትኖታል ብሏል። በተጨማሪም መንግስት የዲሞክራሲያዊ ስርዓት ግንባታ በዘዴ አፍርሷል ሲል ከሶ ይህንን ጥቃት ስፍር ቁጥር የሌላቸው ጋዜጠኞችን ማህበራዊ አንቂዎችንና የተቋሚ ፖለቲካ መሪዎችን ማሰር በግዳጅ መሰወርና መግደልን እንደሚያጠቃልል አስታውቋል። በፓርቲዎች መገናኛ ብዙሃን በሲቪል ማህበረሰብ የወጡ አፋኝ ህጎች ለማሻሻ ሳይሆን ትችት የሚያቀርቡ ተቋሚ ፓርቲዎች ሚዲያዎችና የሲቪል ማህበረሰብ ድርጅቶችን ለመዝጋት እንደ መሳሪያ በመዋል የፖለቲካ ተቃውሞን አዳክመዋል ያለው እነዚህ ድርጊቶች በድምር የፖለቲካ ምህዳሩ ሙሉ በሙሉ በመዝጋት ለበርካታ ተቋሚ ኃይሎች ጦርነት ብቸኛ አማራጭ እንዲመስል አድርጓል ሲል ገለጸው። የኦሮሞ ፌደራሊስት ኮንግረስ ኦፌኮ የማይቀየረው ውጤት አሁን ሀገሪቱን እየበላ ያለውን አውዳሚ ጦርነት ነው። ኦሮሚያ የማያባራ ጦርነት ማዕከል ሆናለች። በአማራ ክልልም ከባድ ጦርነት እንደቀጠለ ነው። በትግራይም ያለው ስስ ሰላም እየተሸረሸረ ነው ብሏል። ይህ የሀገር ውስጥ ጦርነት ቀስቃሽ በአፍሪካ ቀንድ አለመረጋጋትን በሚያስፋፋ ኃላፊነት የጎደለው የውጭ ፖሊሲ ላይ ይንጸባረቃል ሲል ገልጿል። ከሶማሌላንድ ጋር በብቸኝነት የተደረገው የመግባቢያ ሰነድም የሶማሊያ ፌደራላዊ መንግስት ማግለል ብቻ ሳይሆን የሀገር ሉዓላዊነትን በተመለከተ የታወቁ የዓለም አቀፍ ደንቦችን የጣሰም ከባድ የዲፕሎማሲ ስህተት ነበር ሲል ተችቷል። ይህ ተግባር ኢትዮጵያ በአፍሪካ ቀንድ የግጭትና አለመረጋጋት ምንጭ ተደርጋ እንድትታይ አድርጓታል ብሏል። የሀገራችን የባህር በር የማግኘት የብሔራዊ ጥቅም የሚካድ ባይሆንም ይህ ብሔራዊ ጥቅምን ለማስከበር እየተከደበት ያለው አደገኛ መንገድ ለሀገራችን ከፍተኛ መዘዝን እንዳያስከትል መጠንቀቅ ይሻል ብሏል መግለጫው። የግጭት አዙሪት አጠቃላይ የኢኮኖሚ ውድቀትን አስከትሏል ያለው ኦፌኮ የመንግስት ብልሹ አስተዳደር መሰረታዊ ፍላጎቶችን ችላ በማለት የገጽታ ግንባታ ላይ ፕሮጀክቶች ላይ በማተኮር ይገለጻል። በዚህም በሺዎች የሚቆጠሩ ዜጎች መኖሪያና መስሪያ ቤቶች ያለበቂ ካሳና ያለ ህጋዊ አካሄድ እንዲፈርሱና ዜጎች ጎዳና ላይ እንዲበተኑ አድርጓል ብሏል። በመሆኑም ሁሉም ጦርነቶች እንዲቆሙና ሁሉን አቀፍ የሰላም ሂደት እንዲጀመር በኦሮሚያና በአማራ ያሉ ግጭቶች በአስቸኳይ በሚረጋገጥና በዓለም አቀፍ ታዛቢዎችና ቁጥጥር ስር እንዲቆሙና በመቀጠልም ከሁሉም የታጠቁና የፖለቲካ ቡድኖች ጋር ሁሉን አቀፍ የፖለቲካ ውይይት እንዲደረግ ጥሪ አቅርቧል። የዲሞክራሲያዊ ነጻነቶች እንዲመለሱና የአምባገነናዊ ህጋዊ ማዕቀፍ እንዲፈርስ የኦፌኮ አባላትን አመራሮችን ጋዜጠኞችና አክቲቪስቶችን ጨምሮ ሁሉም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ የተዘጉ ሁሉም የኦፌኮ ቢሮዎች በአፋጣኝ እንዲከፈቱ የመገናኛ ብዙሃንና የሲቪል ማህበረሰብ ላይ የወጡ አፋኝ ህጎችም እንዲሻሩ በጥብቅ ጠይቋል። በተጨማሪም የኢትዮጵያ መንግስት የሀገሪቱ ችግሮችን በሙሉ በኃይል ብቻ ለመፍታት የያዙትን ጽኑ አቋም በመተው የፖለቲካ ብስለትና ውይይትን እንዲመርጥ ጦርነቱንና የንጹሃን ዜጎችን ግድያም እንዲቆም እስረኞችን እንዲፈታና በእውነተኛ ውይይት ላይ እንዲሳተፍ አሳስቧል። ገለልተኛና እምነት የሚጣልበት የምርጫ ሂደት የህዝብን አመኔታ ለመመለስ የኢትዮጵያ ብሔራዊ ምርጫ ቦርድ በሁሉም ፓርቲዎች ስምምነትና ግልጽ በሆነ መንገድ እንደገና እንዲዋቀርም ፓርቲው አጥብቆም ጠይቋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ